ለፊት ይሆናል፣ ለእጅ ይሆናል፣ ለገላ ይሆናል። የፓፓዬ ኦይልም አለና ጥቅሙ ምንድን ነው? እንግዲህ የፓፓያ ኦይል ደግሞ እንግዲህ የሚሰራው ከራሱ ከፓፓያ ነው እና ምንም አይነት አርቲፊሻል ኢንግሪዲየንት የለውም። ራሱ ለየት ባለ መልኩ እንደ ሎሽን የተሰራ ነገር ነው እና ምንም አይነት ፕሪዘርቫቲቭ አንጠቀምም። ራሱን ወደ ኦይል የራሱ የፓፓያ ደግሞ ኦይል አለው። የራሱን የፓፓያውን ኦይል ከፓፓያው ጁስ ጋር አንድ ላይ እንደሚመጣ አድርገን ነው የሰራ ነው። ይሄ እንግዲህ በተለይ ብዙ ሰው ሰንስክሪን የማይወድ አለ። ሰንስክሪን ለማይወዱ ሰዎች እንደ ሰንስክሪን ያገለግላቸዋል። በደንብ አድርጎ ብሎክ ያደርጋል። በጣም ቆንጆ ሞይስቸራይዘር ነው። ፉል ዴይ ሞይስቸራይዘር ነው። ኢቭን በውሃ እንኳን ብትታጠቢ ሞይስቸራይዘርነቱ አይጠፋም። ስለዚህ በሳሙና ብቻ ስትታጠቢው ነው እንዳለ የሚነሳው፣ ግን ስቲል ሞይስቸራይዘር። ይሄ ለምን አይነት ሰው ጥሩ ነው ብትይ፣ አንደኛ ዋና ላይ ረጅም ሰዓት ለሚያሳልፉ ሰዎች፣ አሁን ህፃናቶች አሉ ለምሳሌ ዋና ገብተው ሲወጡ ስታያቸው ቆዳቸው በጣም ነጭ ሆነው አመድ መስለው ምናምን ይወጣሉ። አንደኛ ክሎሪኑ ነው። ሁለተኛ ብዙ ሰው የማያውቀው ነገር የክሎሪን አለርጂ የሆነ ሰው አለ እና ማንም ሰው አሁን ለምሳሌ ዋና ላይ ሲገባ ህፃናቶች አሉ፣ ግማሹ ሽንት ይሸናል፣ ግማሹ አንዳንድ ነገር ብዙ አይነት ነገር አለ። ያ ቆዳችን ላይ ነው የሚመጣው። ስለዚህ ቆዳችንን ፕሮቴክት ለማድረግ ይሄንን ከዋና በፊት ተቀብተ ነው ብንገባ ቆዳችንን ፕሮቴክት ያደርግልናል። ስለዚህ አንደኛ ክሎሪኑ አለርጂ ሆኖ ቆዳችንን አይጎዳውም። ሁለተኛ ሲወጡ እንደዛ አመዳም የሚሆኑት ነገር አይኖራቸውም። ስለዚህ ያ የክሎሪኑ ወይ ደግሞ ዋና ውስጥ የሚደረግ እንግዲህ ለማጽዳት ውሃው ሲቆሽሽ ለማጽዳት የሚጠቀሙበት ኬሚካል አለ አይደለ? እሱ ራሱ ቆዳችንን እንዳይነካ ቆዳችንን እንዳያበላሽብን በጣም ፕሮቴክት ያደርጋል። ከዛ በተረፈ ምንድነው ለፀጉር ይሆናል። ለምሳሌ ከርደድ ያለ ፀጉር ካለሽ ትንሽ ለስላሳ ለማድረግ እንደፈለግሽ ለመቆጣጠር በጣም ቆንጆ ዘለላው ነው የሚቀባው። አዎ። እና ፕላስ ደግሞ ያወፍራል። ረጅም ጊዜ ስትቀቢው ፀጉርሽን ቮሉም ይጨምራል እና ከቆዳ ባሻገር ለፀጉርም ይሆናል። ለቆዳ ግን